ድምፃዊ አቤል ሙሉጌታ የዘፈን ዓለምን እርግፍ አድርጎ መተውን አስታወቀ። ታዋቂው ድምፃዊ አቤል ሙሉጌታ ከዓለማዊ የዘፈን ሕይወት ሙሉ በሙሉ በመውጣት ወደ መንፈሳዊ አገልግሎት መመለሱን በይፋ አስታውቋል። ድምፃዊው ይህንን ውሳኔ ያስታወቀው ከእንግዲህ በዘፈን ዓለም የለሁም በሚል ባስተላለፈው ጠንከር ያለ መልእክት ነው። ይህንን ተከትሎም ድምፃዊ ሳሚዳን በሰጠው ምላሽ ይህ ውሳኔ ፈጽሞ የውሸትና የማስመሰል ነው ብለዋል። ዘፈን የሰይጣን ነው የሚለው መልስ ብዙ ጊዜ ድምፃውያን ዘፈን አቆምን ሲሉ የሚናገሩት ንግግር ነው። ሲጀመር አንድ ድምፃዊ ከሙዚቃ ወጥቶ መዝሙር ሲሰራ አያምርበትም ብሏል። የእውነት የዘፈኑን ዓለም የሚጠላ ከሆነም እስካሁን የሰበሰበውን ገንዘብ ሙሉ በሙሉ ለተቸገሩ ሰዎች ሊሰጥ ይገባል። ነገር ግን ይህ ሐሳብ ዘፈን አልሳካ ስላለው የመጣ ነው እንጂ ከልቡ የመነጨ አይደለም ብሏል። በአሁኑ ሰዓትም ድምፃዊ አቤል ሙሉጌታ ዘፈን አቁሞ ወደ መዝሙር መግባቱ በብዙዎች ዘንድ ተቃውሞ ገጥሞታል። ባለፉት ዓመታት በዘፈን ስራዎቹ የሚታወቀው አቤል የዘፈን ዓለም ውስብስብና አጋንንታዊ አሰራር ያለበት መሆኑን በመጥቀስ በተደጋጋሚ ወደ መንፈሳዊ ሕይወት ለመመለስ ቢሞክርም ሳይሳካለት መቆየቱን ገልጾ ይሁን እንጂ አሁን ላይ የጠፋው ልጅ ተገኝቷል በማለት ዳግሞ ወደ ቀድሞ እምነቱ መመለሱን አረጋግጧል። አቤል የዘፈን ዓለም ቆሻሻ፣ ውሸትና ከንቱ ሲል የገለጸ ሲሆን በተለይ የዘፋኝነት ሕይወት ከስካር ጋር የተቆራኘ መሆኑን ጠቁሟል። ከ2005 እስከ 2007 ዓ.ም ለ2 ዓመታት ያህል ዘፈን አቁሞ እንደነበር በኋላ ግን ተመልሶ እንደገባ አስታውሷል። ለዘማሪ በረከት ዓለሙ የሰጠውንና በብዙዎች ዘንድ ተወዳጅ የሆነውን እሰይ የተሰኘውን ዝማሬም ገና በ2003 ዓ.ም በጨለማው ዓለም ሆኖ የአባቱን የፈጣሪን ቤት ናፍቆ የጻፈው እንደነበር ገልጿል። ድምፃዊው ከእንግዲህ ወደ ዘፈን ዓለም እንደማይመለስና ሕይወቱንም ለፈጣሪ አገልግሎት መስጠቱን ገልጾ በዘፈን ዓለም ያሉ ጓደኞቹም የእሱን ፈለግ እንዲከተሉ ጥሪውን አቅርቧል።